ኦኬ ያው ዋሽንግተን ሚዲየም ክሊኒክ ነው የሚለው ሶፍትዌራችንም ዋሽንግተን ነው የሚለው ይሄኛው ዝም ብሎ የሙከራ የክሊኒክ ስም ነው እንጂ ትክክለኛ ክሊኒክ አይደለም። ግን ሶፍትዌሩ ዋሽንግተን ነው ለመካከለኛ ክሊኒክ የተዘጋጀ ነው። የሚጫነውም ያው እዛው ሎካል ሰርቨር ላይ ነው፣ ኦንላይን አይደለም ማለት ነው። እዛው ሎካል ሰርቨር ላይ በክሊኒኩ ነው ምንጭ ነው። ብዙ አይነት ሮሎች አሉት። ልክ በዛው ኮምፒውተር ላይ ባለ አይፒ እዛው ነው ጭነን ከዛ የተለያዩ ሮሎችን እንዲጠቀሙ እናደርገው። የመጀመሪያው የአድሚን ሮል ነው። አድሚን ሮል ልክ ነው ሎጊን ፔጁ ይሄንን መስለው አድሚኑ ሎጊን ካደረገ በኋላ ዋንስ አድሚን ሎጊን ያደርጋል። አድሚን ሎጊን ሲያደርግ ይሄንን ነው የሚመስለው ማለት ነው። አድሚን ምን ነገሮችን ይሰራል፣ ቶታል ዩዘሮች ስንት ዩዘር በዚህ ስር እንዳሉ፣ አክቲቭ ፔሸንቶች፣ ቶታል ፔሸንቶች እና ፔንዲንግ ላቦችን የመሳሰሉ ነገሮችን እዚህ ዳሽቦርድ ላይ እናሳያለን። አንዳንድ አድሚን ታስኮች አንዳንድ የመድኃኒት እንትኖች ካሉ እዚህ ጋር ስቶካቸውን ማኔጅ ማድረጊያ ነች። ይሄ ደግሞ ዩዘር ማኔጅመንት ነው። ሌላ ደግሞ ሆስፒታሉ የሚሰጣቸው ሰርቪሶች በጠቅላላ እዚህ ውስጥ ሊስት አውት ይደረጋሉ ማለት ነው። እና እነዛ የሰርቪሶቹ ፓራሜትሮች ለምሳሌ እዚህ ሰርቪስ ውስጥ ለምሳሌ ሲቢሲ ብንወስድ ላብ ኢንቨስቲጌሽን ነው፣ ሰርቪስ ነው። እነዚህ የሚሰጣቸው ሰርቪሶች ቴስት፣ ኤክስሬ ምናምን እያልን ሰርቪሶችን አድ እያደረግን በዚህ ልክ በየካታጎሪያቸው ማለት ነው ሰርቪሶችን አድ እያደረግን የሴቲንግ ነው እንግዲህ መጀመሪያ ሴትአፕ የምናደርግበት ነው ሲስተማችንን። ከዛ ፓራሜትሮች ደግሞ ይኖራሉ በእያንዳንዱ ሰርቪስ ስር። ለምሳሌ እነዚህ ሄሞግሎቢን፣ አርቢሲ ምናምን የሚሉት የሲቢሲ እንትን ናቸው፣ ፓራሜትሮች ናቸው። እነዚህ አፕዴት ዲሊት ምናምን ማድረግ ይቻላል። እነዚህ አድሚን ላይ አንዴ ወደ ስራው ሲገባ እንትን የሚባሉ ናቸው። ከዛ ዋናው ግን አድሚን ምንድነው ሪፖርት ነው። ሪፖርት የገቢ ምን ያህል ገንዘብ ጀነሬት አደረኩኝ በየቀኑ ሊሆን ይችላል፣ በተለያዩ ቀኖች መካከል ሊሆን ይችላል። በዚህ ልክ ከዚህ እስከዚህ ምን ያህል ገቢ ጀነሬት አድርጌያለሁ እያለ ሪፖርት የሚያይበት ከዚህ ብሎ ልክ እንደዚህ በየሰርቪሱ ከፈለገ ደግሞ የሁሉንም ሰርቪስ ከዛ ደግሞ ካሸሮች ወይም ደግሞ ሪሴፕሽን ይቦካሉ። በእያንዳንዱ ሪሴፕሽን ስር በየስታተሱ ያለውን የገንዘብ እንትን ሪፖርት ማየት ነውና የተለያዩ የሪፖርቶችን አይነቶች ናቸው። እንግዲህ እዚህ ጋር የምንመለከተው ጀስት አድሚን ነው። ከዛ ውጪ ወደ ዳሽቦርዳችን ብንመለስ እዚህ ጋር ሪሰንት አክሽኖች አሉ። በቅርብ ወዲህ ቼንጆች ሲካሄዱ ለምሳሌ የፔሸንት መረጃ ላይ አንዳንድ ለውጦች ሲካሄዱ አድሚን የሚያየው አድሚን ዞሮ በዋናነት እነዚህ ዩዘርስ የሚላቸውን ሐኪም ሊሆን ይችላል፣ ነርስ ሊሆን ይችላል፣ ፋርማሲስት ሊሆን ይችላል። ልክ በዚህ ልክ እነዚህን ዩዘር ክሬት የሚያደርግ የሚችለው ፓስወርድ ሲጠፋበት ሊቀየርለት የሚችለው መረጃ አፕዴት ማድረግ የሚችለው ሞስት ፕሮባብሊ ያው ብዙ ጊዜ ባለቤት ነው የሚሆነው የክሊኒክ ባለቤት እንደ አድሚን ሆኖ ስለሚያገለግል ማለት ነው። ስለዚህ ልክ ዩዘር ሲፈልግ ለምሳሌ አድ ማድረግ ሲፈልግ እንደዚህ ዩዘር ኔሙን ምናምን ያስገባል። ከዚህ ዩዘር ታይፖቹ እንደምታዩት አድሚን አለ፣ ዶክተር አለ፣ ነርስ አለ፣ ሪሴፕሽን አለ፣ ፋርማሲስት አክቹዋሊ እንትን ላይ አይኖርም ግን የምንጠቀማቸው አንዳንድ የመድኃኒት ዲስፔንስ የሚደረጉ መድኃኒቶችን ልክ ኖርማል ፋርማሲ ባይኖርም እነዛን ስቶኮች ለመቆጣጠር ሲባል የፋርማሲስት ዩዘር ከእንትን ጋር ጎን ለጎን ይሰጣል ማለት ነው ከሪሴፕሽን ጋር። የላብ ቴክኒሻን አለን እና ክላይንት አለን። አካውንታንት ያው ኦልሬዲ አንጠቀምም ብዙ ያው ሆስፒታልንም ታሳቢ ስለተደረገ ነው እንጂ ክላይንት አለ። ይሄ ፊቸር ላይ ምናልባት ኦንላይን የሚጠቁን ነው፣ ለአሁን አስፈላጊ አይደለምና አድሚኑ ይሄንን ነው የሚመስለው ባጭሩ ማለት ነው። ሌላው ሎጋውት ስንል ከአድሚን ቀጥሎ ቀጥታ ፔሸንት ሲመጣ የት ነው? ሪሴፕሽን ጋር ነው እንትን የሚሆነው። ሪሴፕሽን የራሱ ዩዘር ክሬት በአድሚን ክሬት ይደረግለትና ይገባል ማለት ነው። ኦኬ ሪሴፕሽን ሲገባ እንደምታዩት ያው የፔሸንት በቅርብ ሬጂስተር የተደረጉ ኬዛቸው ያልተዘጋ ፔሸንቶች ከፊት ለፊት ማየት ይችላል። የመጀመሪያው ማለት ነው ሪሴፕሽን አዲስ ፔሸንት ሲመጣ ሬጂስተር ማድረግ ነው። ሬጂስተር ሲደረግ ያው ፕራይስ ቀድመን ሬጂስትሬሽን ፊ ምናምን እናስገባለን። አድሚን ላይ እንዳልኩት 100 ብር ከሆነ 100 ብር፣ 50 ብር ከሆነ 50 ብር፣ 200 ከሆነ እንደዛው እንደየፕራይሱ የገባውን አድሚኑ ያስገባውን ይይዛል ማለት ነው። ዋጋዎችን የሰርቪስ የእያንዳንዱ ሰርቪስ ዋጋ አድሚን ስለሆነ የሚይዘው። ከዛ ፉል ኔም ስልክ ቁጥር ያስገባል፣ ጀንደር፣ ሪጅን ይመርጣል። ይሄኛውን ኦሮሚያ ላይ ከሆነ ክሊኒኩ ባይ ዲፎልት ኦሮሚያ እንዲይዝ እናደርገዋለን። ከዛ ውጪ ይመርጣል። ሌላ ክልል ከሆነ ሲስተሙ ያለ ያው ዲፎልት ይዛ ነገር እንዲይዝ እናደርግና ከዛ እነዚህ መረጃዎች እድሜ ተላልቆ ያው ኦፒዲ ነው ፔሸንት ታይፑ ባይ ዲፎልት የሚሆነው። ሌላ ኢመርጀንሲ ምናምን ካለ ኢመርጀንሲ ምናምን ይመርጣል። ከዛ ውጪ ኤጅ ይገባል። መንዝም ከሆነ ምናልባት አሁን ህፃናት ሲሆኑ የመንዝም የቀናትም እድሜ ያላቸው ይኖራሉ፣ እነዛም ይገባል ማለት ነው። ይሄን በዚህ መልክ ሬጂስተር ያደርጋል። ከዛ ፔሸንቱን እዚህ ጋር ያገኘዋል። ለምሳሌ
እሺ አንድ ፔሸንት ዝም ብዬ ልመዝግብ። አማኑኤል የሚባል ሰው በመዘግብ አዋተ ራንደም ስም ነው። የሆነ ስልክ ቁጥሩ ምናምን አስገባለን፣ ጀንደር እናስገባለን፣ ክልል ምናምን እነዚህን የፈለግናቸውን የዛን ሰው አድሬስ ዝም ብዬ ነው ዳታ ማስገባው። ብለድ ግሩፕ ካስፈላጊ ከሆነ እድሜው ካስፈላጊ ከሆነ ይገባል። ለሴ 31 ቢሆን መንዝም ማስገባት እንችላለን። ቀን ድረስ ማስገባት እንችላለን፣ ችግር የለውም። መንዝ ከ3 ወር ሊሆን ይችላል። አድ ፔሸንት እናደርጋለን። ልክ ይሄ ሬጂስተር ነው የሚደረገው ማለት ነው። ሬጂስተር ሲደረግ እንደምታዩት ሜዲካል ሪከርድ ነምበር 21 ብሎ የማሬኑንም ራሱ አውቶማቲካሊ ነው ጀነሬት የሚያደርግለት ሲስተም ካርድ ቁጥር ማለት ነው። ይሄው አማኑኤል አባተ 31 ዓመት ከ3 ወር ነው። ስልክ ቁጥሩን በዚህ መልክ አሳይን አድርገው ነው የሚለው። ቫይታል ሳይንስ አንዳንዴ ሪሰፕሽን ላይ ሊገባ ስለሚችል ያ ነው። ኢረር ከሰራው ምናልባት እዚህ ጋር መረጃውን አፕዴት ላደርግ እችላለሁ። መረጃውን አፕዴት ሳደርግ ግን ያው ሪከርድ ይዛል ሲስተም ማን ምን እንደነካ። ከዛ ፕሪስክሪፕሽኖች ምናምን ካሉ ዝም ብሎ ለማየት ያህል እዚህ ጋር። ከዛ ግን ወደ ህክምናው ስንሄድ ይሄን ፔሸንት ላሉት ሐኪሞች ሊስት ኦፍ እንትንስ አሳይን ያደርገዋል ማለት ነው። ስለዚህ እዛ ሐኪም ጋር ሄዶ መታየት ይችላል የት እንደ አሳይን እንዳደረገው እንትን ይለዋል ማለት ነው። ይሄው አማኑኤል አባተ ለዶክተር ከበደ እንትን አድርጌያለሁ፣ አክሰፕት አላደረገውም፣ ኦልሬዲ እዛ ሄዷል ማለት ነው መረጃው። በዚህ መልክ ሪሰፕሽኖች እንትን ይላሉ። ሌላው ኤግዚስቲንግ ፔሸንት ከሆነ ሰርች ነው የሚያደርገው። ይሄ አዲስ ሬጂስተር ያደረገው። ነባር ፔሸንት ከሆነ በስልክ ቁጥር በፔሸንት ኔም እና በኤምአርኤኑ ወይም በካርድ ቁጥሩ ሰርች አድርጎ አክቲቬት አድርጎ ወደ ስራ እንደ አዲስ ማስጀመር ይችላል። ሙሉ ዳታው ስለሚኖር ማለት ነው። አንድ ፔሸንት ኦልሬዲ እዛ ካለ። ሌላው ደግሞ እዚህ ጋር አሳይን የሆኑ ፔሸንቶችን እዛ ጋር ቀድመኝ ነው እነዚህን ማየት ይችላል ሪሰፕሽኑ። ከዛ ፔመንቶች ናቸው እዚህ ጋር ክፍያዎች። ለምሳሌ አንድ ሰው ላቦራቶሪ ቢታዘዝለት የተለያዩ እንትኖች ቢታዘዙለት እዚህ ጋር መጀመሪያ ሪሰፕሽን ጋር መጥቶ መክፈል ስላለበት ፔንዲንግ ፔመንቶች ላይ ማየት ይኖርበታል ማለት ነው። ሌላው ወኪንግ ሰርቪስ የምንላቸው ትክክለኛ ፔሸንቶቻችን ሬጉላር ፔሸንት ሳይሆኑ ቀርተው ለቫይታል ብቻ የሚመጡ ለምሳሌ ቢሆኑ ልክ እንደዚህ ቫይታል ለምሳሌ 100 ብር በአድሚን ነው የሚገባው። ይቀርሜ ለምሳሌ አበበ የሚባል ሰው ቢመጣ አበበ ከበደ ቢባል ሰው ቢመጣ ይሄን አበበ ከበደን ሴቭ ቢያደርግ እዚህ ጋር ይሄ 100 ብር እዚህ ሪሰፕሽን ጋር ለሂሳብ በኋላ እንትን ዲል ማለት ነው። ሪሰፕሽን ጋር እዚህ ሪሰፕሽኑ ሪፖርት ውስጥ ያዋል ማለት ነው። የሪሰፕሽኑ ሪፖርት ውስጥ እነዚህ ይታያሉ። ለምሳሌ ይሄ አማኑኤል አባተ የሬጂስትሬሽን እዚህ ጋር 100 ብር ብለናል አይደል? ልክ እንደዛ እዚህ ጋርም ለዚህ ሰው ወደ ቫይታል ሳይንስ ሳይሰራለት በፊት ሰውየው መክፈል ስለሚኖርበት ይኸው እንደምታዩት ቫይታል ሳይንስ ሰርቪሱ ቫይታል ሳይንስ ነው። የዚህኛው ሬጂስትሬሽን ነው። እያንዳንዱ በየቀኑ የተሰራውን ብር ማንም ያያል ማለት ነው። ራሱ ሪሰፕሽኑም ያያል፣ አድሚኑም የዕለቱን ሂሳብ ማየት ይችላል ማለት ነው። እነዚህ ወኪንግ ሰርቪሶች ብዙ ናቸው። እንግዲህ ቫይታሎች ጀነራል ኮንሰልቴሽንም ሲሆን ሊከፍል ይችላል። ኢንጀክሽን አይቪ ሰርቪሶችን፣ ከዛ የላቦራቶሪ እና የተለያዩ ኢሜጂንግ ቴስቶች ካሉ የዛ ሰው መረጃ ለምሳሌ የላቦራቶሪ እንደዚህ ላቦራቶሪ ኢንቨስቲጌሽኖች ሊስት በአድሚን ሲገቡ ሊስታቸው እዚህ ጋር ይገኛል። ኢሜጂንግ አዘር ሰርቪስም ካለ ይገባል ማለት ነው። እነዛ ነገር ለምሳሌ አሁን ሲቢሲ እና ቲኤስኤች እንደ ምሳሌ እዚህ ጋር አስገብቻለሁ። ሲቢሲ ላይ ክሊክ ባደርግ እዚህ ጋር እንደምታዩት ፕራይስ 500 ብሎ ያመጣል። ቲኤስኤችንም ሰውየው ከውጭ ይመጣ ደንበኛ ማለት ነው ወኪንግ ፔሸንት ወይም ከሌላ ለኛ ጋር ሊያሰራ የመጣ ቢኖር ጠቅላላ 800 ብሎ የስሙን መረጃው ምኑን አስገባብተን እዚህ ጋር የላከውንም ሐኪም ቤት ኦፕሽናል ነው። እነዚህ ኦፕሽናል ናቸው። እነዚህ ሶስቱ ፉል ኔም፣ ኤጅ እና ጀንደር ግዴታ ሲሆን ከዚህ ውጭ ያሉት ግን ኦፕሽናል ነው። አስገብቶ ሰሚት ቢያደርግ ምንድነው የሚሆነው ማለት ነው። እዚህ ጋር ፔመንቱ ካልኩሌት ተደርጎ ክሊኒኩ ያስገባውም ገቢ በዛው ይሄም ሪሰፕሽን ምን ያህል ብር ሰርቷል የሚለውን በዛው ይያዝበታል ማለት ነው። እና ይሄ ነው። ከዛ ፕሪስክሪፕሽኖች ምናምን ሲኖሩ ይሄ እንኳን ብዙም እንትን አይደለም። ፕሪስክሪፕሽን ምንም የታዘዘ የለም። አሁን ለጊዜው ወደ ሐኪሙ ዩዘር እንሄዳለን። ይሄኛው ሎግ አውት እናደርግና ወደ በሐኪሙ ስንገባ ለምሳሌ ዩዘር ያው ቴስት ስለሆነ ይሄኛው እዚህ ጋር እንደምትመለከቱት የሐኪሙ ሲመጣ ሲከፍት ዩዘሩን ዌልካም ዶክተር ይለዋል። ከዛ እዚህ ጋር አንዳንድ ከዚህ በፊት ያከማቸው ህክምናዎችን ምናምን እዚህ ጋር ክሎዝ የሆኑ ፔሸንቶች ምናምን መረጃዎችን እዚህ ጋር ማየት ይችላል። ከዛ ውጪ ሆም ፔጅ ነው። ይሄ ፓስወርዱ መቀየር ሲፈልግ ማንኛውም ዩዘር ላይ እንዳለው ሐኪሙም ይሄው የራሱን ፓስወርድ መቀየር ይችላል። ከዛ ውጪ ወደ ህክምናው ስንገባ ለምሳሌ አማኑኤል አባተ ለሱ አሳይን ተደርጓል። መቼ ነው አሳይን የተደረገው? አክሰፕት አላደረገውም። አክሰፕት አድርጎ ወደ ህክምና መግባት ሲፈልግ ልክ አሁን አክሰፕትድ ይሆናል። ከዛ ፔሸንት ዲቴል ላይ ይገባል ማለት ነው።
ህክምናውን ሲጀምር ይሄ መጀመሪያ ፊት ለፊት ላይ የምናየው ዜሮ ፕሪቪየስ ሜዲካል ሂስትሪ ይላል። ከዚህ በፊት እዚህ ክሊኒክ ታክሞ ቢሆን ኖሮ እዚህ ጋር 1 2 እያለ ሙሉ መረጃዎችን ይሰጠዋል። ያ ደግሞ ከዚህ በፊት የነበረውን የፔሸንቱን ሂስትሪ በደንብ እንትን ይላል ማለት ነው። ይሄ የፔሸንቱ ፊት ለፊት ያለ መረጃ ነው። ከዛ በውጪ ቫይታል ሳይንስ ገብቷል አልገባም፣ ሂስትሪ ቴክ ማድረግ ሲፈልግ እነዚህ ያው ሂስትሪ ቴኪንግ ነው ፔንዲንግ ነው የሚለው ቺፍ ኮምፕላያንቱም ፕሬዘንት ሂስትሪውን እና ፓስት ኢልነሱን ይሄን ሪከርድ እያደረገ ይላል። ኤግዛሚኔሽን የሚያካሄዳቸው ኤግዛሚኔሽኖች አሉ። ፊዚካል ኤግዛሚኔሽን ሊሆን ይችላል። ስለዚህ እነዚህ በጠቅላላ መሙላት ያለበትን ይሞላል። ከዛ ዲያግኖሲስ ነው። ዲያግኖሲስ ክሊኒካል ዲያግኖሲሱን እዚህ ጋር ያስገባል። ኢንቨስቲጌሽኖች መሰራት ያለባቸውን ይሄው እዚህ ጋር ሪኩዌስት ኢንቨስቲጌሽን ብሎ ያሉትን ቅድም ዘጋ እና ሲቢሲ ምናምን ሰርቪሶቹ የገቡትን በጠቅላላ እዚህ ጋር ማይነር ፕሮሲጀሮችም ካሉ ሊስት ሲገባ በአድሚን ነው የሚገቡት። እነዚህ አድሚን ላይ መጀመሪያ ይገባሉ። ከዛ እነዛን ምናምን ማዘዝ ይችላል ማለት ነው። ማዘዝ ይችላል። ከዛ ሌላው ኦርደር ሺት ነው። ኦርደር ሺት እዚህ ጋር ኖቶቹን መያዝ ያለበት ኖት ለምሳሌ እንደዚህ ሴቭ እያደረገ ይሄዳል። ሐኪሙ እዚህ ጋር የጻፋቸውን ኖቶች ሴቭ እያደረገ ይሄዳል። የሆነ ስህተት ቢሰራ ግን ስህተት ነገር ቢኖር ኖቱን ሲይዝ እዚህ ጋር ዲሊት ማድረግ ያለችው የጻፋትን ኖት ግን ዲሊት ሲያደርግ ምን እናደርጋለን? ሙሉ በሙሉ ዲሊት አናደርጋትም። ካንሰልድ ነገር ነው የምናደርገው። ያው ካንሰልድ ነው ዲሊትድ ባይ ዶክተር እና እንትኑን ግን ዲሊትድ ነው የምንለው እንጂ አይጠፋም። ስለዚህ ትክክለኛ መረጃው ነው የሚቀጥለው። ይሄ ነው ማለት ነው ሶርስ ኦፍ ትረዛችን የሚሆነው። ከዛ ሜዲኬሽን ላይ ስንሄድ ሜዲኬሽን መታዘዝ ያለባቸው ኦኬ ፕሪስክሪፕሽን ላይ ፕሪስክራይብ ሜዲኬሽን የሚለው ላይ ይመጣለን። እዚህ ጋር መድኃኒቶች መጀመሪያ በአድሚን ይገባሉ። ለምሳሌ ይሄ ፓራስታሞል ቢያስፈልግ ፓራስታሞል ይላል። ኤግዛምፕል ኦራል ነው። ኳንቲቲ ስንት ነው? ፍሪኩዌንሲ በምን ያህል ጊዜ ውስጥ ነው የሚወስደው? ፍሪኩዌንሲ ለምሳሌ 3 ታይምስ ዴይሊ ቢሆን እዚህ ላይ 3 ታይምስ ሲል 8 አወር ኢንተርቫሉ ራሱ ሲስተሙ ያስቀምጥለታል። እዚህ ጋር አፍተር ሚሊዮና የሚሉትን ነገሮች ሜዲሲኖችን አድ እያደረገ በዚህ መልክ የተለያዩ ሜዲሲኖችን መጨመር ይችላል ማለት ነው። ሜዲሲኖቹ ዝም ብሎ እሱ ሲጽፍ በቃ ይመጣል ከኤ ጋር የተያያዘ። ይኸው ለምሳሌ ኬታኮናዞል ይኸው በዚህ መልክ እንደዚህ ይመጣል። ስለዚህ ይሄ የሚያዛቸው መድኃኒቶችን እዚህ ጋር አድ እያደረገ እንትን ስህተት ካለ እዚህ ጋር እየቀነሰ ፕሪስክሪፕሽኑ ሴቭ ያደርጋል። ከዛ በኋላ ኢንተርናሊ ያሉ መድኃኒቶች እዛው እንዲሰጠው ይደረጋል። ወደ ኤክስተርናል የሚወጡ መድኃኒቶች ደግሞ እንትን ይደረጋሉ ማለት ነው። አሁን ለምሳሌ አንድ መድኃኒት እዚህ ጋር ራሱ ኬታኮናዞል ያው እንግዲህ የሙር የሕክምና ጉዳይ ስለሆነ የኛውን ባለሙያዎች ናቸው የሚመለከታቸው። ዴይሊ አፍተር ሚል ምናምን ከምግብ በኋላ ከምግብ በፊት የሚለውን ሐኪሙ ያዘዘውን ከዛ ፕሪስክሪፕሽን ሴቭ ነው የሚያደርገው። ፕሪስክሪፕሽን ሴቭ ያደርጋል። ኦኬ የሆነ ያልሞላሁት ነገር አለ። ያው እዚህ እሺ ወደ ኋላ ልመልስና ኳንቲቲ 4 ልበለው ወይ 3 ልበለው። ፍሪኩዌንሲ ላስገባ። ከዛ ዱሬሽኑ ምናምን እሱ ራሱ ያስቀምጣልኛል። የፈለኩትን ነገር እጽፋለሁ፣ አዳርጋለሁ። ያ አንድ መድኃኒት ልጨምርለት ጀስት ማስታገሻ ነገር ብንል እሺ ሞር ያው የጤና እንትን አይደለሁም እኔ የሶፍትዌር እንትን ስለሆንኩ። ስለዚህ ያው እነዚህ ፕሪስክሪፕሽኖች እነዚህ ናቸው ማለት ነው። አሁን የታዘዙለት በዚህ ሰዓት ቪዲዮ ስቀርጽ የታዘዙ መድኃኒቶች ምናምን ይታያሉ። ቪው እንላለን። የታዘዙ መድኃኒቶችን በዚህ ልክ ማየት ይቻላል ማለት ነው። ግን እነዚህ መድኃኒቶች አሁን ለምሳሌ ያው ክሊኒክ ላይ ብዙ መድኃኒቶች እንደማይገኝ ይታወቃል። ግን የተወሰኑት እነዚህ እየተሰጠው ለትሪትመንት እየተሰጠው ወደ ውጪ እንትን ማለት ካልባቸው ኤክስተርናል የሚለውን የተጨነን አሁን ለምሳሌ ሁለቱም ባይኖሩ ያው ፕሪንት ኤክስተርናል ፕሪስክሪፕሽን ፕሪንት ይደረጋል ማለት ነው። ከዚሁ ላይ ማዘዣ መድኃኒት የምንልበት ከዚሁ ፕሪንት ማድረግ እንችላለን ማለት ነው። እዚጋ ፕሪንተር ስለሌለኝ ነው። ፕሪንተራችን ኮኔክት ታደርጉና ፕሪንት አውት ይደረጋል። ያው እንደምታዩት ነው። ሙሉ መረጃውን ይዞ ነው የሚወጣው። ስሙን፣ ጀንደር፣ ኤጅ፣ ከዛ የመድኃኒቱን ዶዙን ምናምን ኤቭሪቲንግ ይወጣ። የዶክተር ሲግኔቸር እዚህ ጋር ይኖራል። በዚህ መልክ ፕሪንት ማድረግ ይቻላል ማለት ነው። ፕሪንት ማድረግ ይቻላል። ሶ የፕሪስክሪፕሽኑ ይሄን ይመስላል። ይሄንን ሲጨርስ ፔሸንቱን ሪፈር ማደረግ ካለበት ደግሞ እዚሁ ጋር ይኸው ሪፈር ፔሸንት የሚል ነገር እናገኛለን። ሪፈራል ፎርም አለ። ራሱ እነዚህ መረጃዎች ይዞ ነው የሚወጣው።
የፔሸንቱን መረጃ ይዞ ነው የሚወጣው። እነዛ ያስገባናቸው መረጃዎች ማለት ሜዲካል ኢንፎርሜሽን የምናስገባቸውን በሐኪም የሚገቡትን። ስለዚህ ሪሲቪንግ ፋሲሊቲ ኮንታክት ወዴት ነው ሪፈር የምናደርገው ብለን ሴቭ ስንለው ሪፈራሉን የፕሪንት አውት ፎርም ይዞልን ይወጣል። ይሄ ነው። ኦኬ እና ክሎዝ ማድረግ ሲኖርበት ይሄን ፔሸንት ምን ክሎዝ ያደርገዋል ማለት ነው። ኬዙን ሲጨርስ በቃ ሙሉ በሙሉ ዲስቻርጅ ሲደረግ ፔሸንቱ ክሎዝ አድርጎ ኬዙን ወደሚቀጥለው ፔሸንት ይሄዳል ማለት ነው። በዚህ መልክ ነው የሚቀጥለው። የራዲዮሎጂ ሰርቪስ ምናምን የሚሰጥባቸው ካሉ ደግሞ አዳዲስ ሪኩዌስቶች በሪሰፕሽን በኩል ሲመጡ እዚህ ጋር አለን። ኢምፔሸንት ሪዛልት ከዚህ በፊቶች እና ራዲዮሎጂን የተመለከተ ይሄኛው ዩዘር የራዲዮሎጂስት ከሆነ ማለት ነው። ሶ ከዚህ እንወጣለን። የሐኪም እና የምናየ ማለት ነው። የአድሚን እና የሐኪም እና የሪሰፕሽንን አይተናል ማለት ነው። ከዛ ውጪ ያለው አንዴ አድሚን ላይ እንግባና የተሰሩ ሪፖርቶችን አድሚን ላይ እንዴት አድርገን እናያለን የሚለውን ላሳያችሁና ከሞላ ጎደል ይሄን ይመስላል። ያው አብዛኛውን ነገር ዋናው ማለት የምፈልገው ነገር ምንድነው ሲስተሙ ሜንቴን የሚደረግ ነው። ማንኛውም ሰው በፈለገው ረቨኑ ሪፖርት የሚለውን አሁን እንደምትመለከቱት የቀደም አሁን የሰራነው ይሄ አድሚን ነው ወይም ባለቤት ነው የሚሆነው። የዛሬ የተሰሩት ስራዎች ያው ሪፖርት መልክ እዚህ ጋር ቁጭ አድርጓቸዋል። አማን ሬጂስተር አድርገና ሬጂስትሬሽን ፊ ነው 100 ብር ሰርቷል። አበበ ቫይታል ሰርቪስ ነው ይሄን ያህል እያንዳንዱን የሰራቸው ናቸው። የላቦራቶሪ ሊሆን ይችላል፣ የተለያዩ ትናንሽ መድኃኒቶችን አዘን ሊሆን ይችላል። እነዛም ፕራይስ በጠቅላላ ቶታል ሪፖርቱን እዚህ ጋር ረቨኑ ሪፖርታችን የምናይበት ነው ማለት ነው አድሚን ላይ። እና ከዚህ ውጭ ብዙ አይነት እንትኖች አሉት። እዚህ እንደየ እንትኑ ፍላጎት ላቦራቶሪ አክቹዋሊ አንድ አላዘዝንም፣ አንድ አዘን ማየት እንችላለን። የላቦራቶሪም ሲስተም የላብ ቴክኒሻኑም ይዘራለን። ላብ ቴክኒሻኑም ገብቶ አንድ በቀላል የሚገቡ ነገሮችን መጀመሪያ በአድሚን አጀስት እናደርግለታለን በፓራሜትሩ እያየን ማለት ነው። እዚህ ጋር ለምሳሌ ሰርቪሶቹ አሉ። ሰርቪሶቹ ፓራሜትርስ ለምሳሌ እነ ሲቢሲ የማሽኖች ካሉ ማሽኖች ኢንተግሬት ይደረጋሉ ከዚህ ሲስተም ጋር ማለት ነው።